ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። እንግዲህ ዛሬ ሆሳዕና በአርያም እያላችሁ እያመሰግናችሁ ዘንባባ በእጃችሁ የያዛችሁ ክርስቲያኖች የእናንተ ሕይወት ምሳሌ መሆኑን እያሰባችሁ እያስታውሳችሁ እንድትዘምሩ ሆሳዕና በአርያም እንድትሉ ለማሳሰብ ያክል ነው። ዘንባባው ስር መጥቼ የቆምኩት ማለት ነው። ዛሬም በቤተ መቅደስ ይህን ዝማሬ እንዘምረዋለን። በሰማይ መድኃኒት በሰማይ ማለት ነው። ይኸውም በምድር ላለው ለክርስቶስ ነው እንዲህ ያለ ዝማሬ ቀረበለት። ሕፃናቱ የዘመሩት ዝማሬ ነው። ዛሬ በቤተክርስቲያን የምንዘምረው ዝማሬ ያን ጊዜ ሕፃናት በቤተ መቅደስ ያቀረቡት ዝማሬ ነው። ይህን ሲሰሙ አይሁድ የበለጠ ቅናታቸው አገረሸባቸውና አዝዞሙ ከማያርሙሙ ገስጾሙ ከማያርሙሙ እነዚህን ዝም እንዲሉ ገስጻቸው አሉት ይላል። በእውነት ባህሩንና ነፋሱን የገሰጸው አምላክ ሕፃናትን የሚገስጻቸው ይመስላችኋል? አይደለም። ባህሩንና ነፋሱን እኮ የገሰጸው ባህርም ጸጥ እንድትል ነው፣ ነፋስም ባህሩን እንዳያናውጥ ነው። እዚህ ግን በእውነቱ አጋንንት እስኪቆጡ ድረስ የሚያደርስ ትልቅ የምስጋና ማዕበል ተነስቷል። ይህንን አይገስጽም እግዚአብሔር። የገሰጸው እንደገና አይሁድን ነው፣ ክፋታቸው ክፉዎችን ነው። እግዚአብሔር ክፉዎችን የሚገስጽበት ቀን አለ። ክርስቲያኖች ሆይ ልብ በሉ፣ ተስፋ አድርጉ። እግዚአብሔር ክፉዎችን ገስጾ እናንተን ግን የሚያጽናናበት ቀን አለ። በሕጉና በስርዓቱ እየሄዳችሁ ያላችሁ ሰዎች እግዚአብሔር በመቅደሱ ላይ የሚያላግጡትን ሰዎች ገስጾ እናንተን ለመቅደሱ ክብር ያላችሁን ሰዎች ግን የሚያጽናናበት ቀን ይመጣል። በእውነት ዛሬ በምስጋና ብቻ የተሰለፋችሁ ክርስቲያኖች ሆይ እግዚአብሔር ምስጋና የሚጠሉትን ሰዎች የሚገስጽበት ቀን ይመጣል። በምስጋናው ፋንታ ለእናንተ ደግሞ ባመሰገናችሁት ምስጋና ፋንታ ለእናንተ ደግሞ የምስጋና ቃልን የሚያሰማበት ቀን ይመጣል። በእውነት ክርስቲያኖች ያ ቀን ይመጣል፣ ያ ቀን ይደርሳል። ያ ቀን ነው የደረሰ ለሕፃናት ዛሬ ዝም እንዲሉ ንገራቸው ብለው ሲናገሩት በሉቃስ ምዕራፍ 19 ላይ ደግሞ እንደምንመለከተው እንደው ምን አላቸው ጌታ? ለእማርመሙ እሙንቱ ላንቱ አይባንኬላ እሊህ ዝም የሚሉ እኒያ ድንጋዮች ይጮሃሉ ያመሰግናሉ አለ። የቢታንያ ድንጋዮች ደግሞ እንደገና እንዳመሰገኑት ተነግሮለታል። በእውነት የእግዚአብሔር ምስጋና መሰወር ይቻላል? የእግዚአብሔር ምስጋናስ ማስቆም ይቻላል? በፍጹም አይቻልም። እግዚአብሔር መላእክት ባያመሰግኑት ሰዎች እንዲያመሰግኑት አደረገ አይደል እንዴ? ዲያብሎስ አላመሰግንም ቢል እኮ ነው ሰው እንዲያመሰግን የተደረገው። ሰዎች አላመሰግንም ቢሉ ሰማይና ምድር የማያመሰግኑት ይመስላችኋል? ሰማያት እግዚአብሔርን ክብር ይናገራሉ ተብሎ አይደል እንዴ የተጻፈው በመጽሐፍ? እግዚአብሔር ሰው ዝም ቢል ድንጋዮች እንዲያመሰግኑት የማያደርግ ይመስላችኋል? ድንጋዮችና ሌሎችም ፍጥረታት ባያመሰግኑትስ እግዚአብሔር ምስጋናው የሚታጎልበት የሚቋረጥበት ይመስላችኋል? አይደለም። የእግዚአብሔርማ ምስጋና የባህሪው ነው። መቼም ይቋረጣል አይባልም። ውቅያኖስን እነዚህ ምንጮች እነዚህ አብህርት ቀላያት እየሄዱ ባይገቡባት የምትጎል ይመስላችኋል? ውቅያኖስ እኮ በራሷ ሙሉ ናት። ባህርና ሌሎችም ፈሳሾች እኮ ሄደው ራሳቸው መጠያ ያደረጓት እንጂ እነዚያ ሄደው የሚሞሏት አይደለችም። ውቅያኖስንማ ራሱ እግዚአብሔር እኮ ወስኗታል። በመጀመሪያም ገና ፍጥረታትን ሲወስን አዘጋጅቷታል። እግዚአብሔርም ልክ እንደዚያ ነው። ባናመሰግነው ምስጋና የሚቋረጥ አይደለም። ግን ምስጋናውን እንዲያቋርጡ ገስጾ ማለት ከማያርሙ ዝም እንዲሉ ገስጻቸው አሉት። እነሱን የበለጠ ገስጻቸው። እግዚአብሔር በመዓቱ እንዳይገስጸን በምህረቱም ይልቁንም በምህረቱ እንዲመለከተን ቅዱስ ፈቃዱ ይሆነልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም በቀረበ ጊዜ በደብረ ዘይት ጎን በሚሆን ቤተ ፋጌ ከሚባል ቦታ ደረሰ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቅለቱ በፊት ዓርብ ሊሰቀል እሁድ ማለት ነው። እሁድ ቀደም ብሎ ቅዳሜ ለእሁድ አጥቢያ ሌሊቱን ቤተ ፋጌ ከሚባል ቦታ ላይ ደረሰ። ማን? ጌታችን። በየት? በደብረ ዘይት አጠገብ። ስሙ ማን ይባላል? ቤተ ፋጌ። እዚያ ቦታ ላይ ሲደርስ ደቀ መዛሙርቱን እንዲህ አላቸው። ወይቤሎሙ እግዚ ኢየሱስ ወምዝ ፈነወ እግዚ ኢየሱስ ክልኤተ ማርዳይሁ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለት ተማሪዎቹን መርጦ እንዲህ አላቸው።
ሁሩ ሀገረ ዘቅድሜክሙ ወደፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ ከውርንጫዋ ጋር የታሰረች አህያ ታገኛላችሁ። ፍትሕዎሙ ወአምጽእዎሙ ሊተ እናቲቱንም ግልገሏንም ፈትታችሁ አምጡልኝ አላቸው። እመቦ ዘይቤለክሙ ምንተ ትገብሩ እናንተ ሰዎች የታሰረ አህያ የምትፈቱ ምን እያደረጋችሁ ነው የሚላችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ ባለቤታቸው ጌታቸው ይፈልጋችኋል በሉ። ውእተ ጊዜ ይፌንውክሙ ያን ጊዜ አህዮቹን ስትፈቱ ለምንድን ነው እነዚህን አህዮች የምትፈቱ የሚላችሁ ሰው ከመጣ ባለቤታቸው አምጡ ብሎናል በሉ። ሰዎቹም ይሰዷቸዋል። ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ሀቤኪ ጻድቅ ወየዋህ እንዘ ይጽያን ዲበ እድግት ወዲበ እዋላ። ይህ ሁሉ የተፈጸመው እንደዚህ ያደረገው በነቢይ በዘካርያስ የተነገረው ትንቢት ይደርስ ዘንድ ነው። በዚህ ሳምንት ቤተ ክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተ ክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24ቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ሥራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም ከነቢያት ከሐዋርያት የነ ኢሳይያስ የነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖተ አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክአ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ዘሰሎሞን አንዱ ነው። መኃልየ ዘሰሎሞን ደግሞ መልክ ነው ራሱ። የቤተ ክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውጾ ዘያውፀቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ። ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ዘሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ
ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ሥጋው ደሙን። ለምን የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ሥጋው ደሙ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ፣ ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን።